አንድ መንግስታዊ ተቋም በአንድ ቲያትር ላይ እርምጃ ወሰደ። በአንድ ቲያትር ላይ እርምጃ ወሰደው መንግስታዊ ተቋም የቱ ነው? በቲያትሩ ላይ የተወሰደው እርምጃስ ምንድነው? እርምጃ የተወሰደበት ቲያትርስ የቱ ነው የሚለውን በመንገር ተጀምራለህ። ማን ነው? የአዲስ አበባ ባህልና ቱሪዝም ቢሮ ነው። ይሄ መንግስታዊ ተቋም የአዲስ አበባ ባህልና ቱሪዝም ቢሮ በወንድ አይገባም ቲያትር ላይ ነው እርምጃ የወሰደው። ወንድ አይገባም ቲያትር ደራሲና አዘጋጅ በአለም ፀሐይ በቀለ ተደርሶና ተዘጋጅቶ ዘውትር ሰኞ በሀገር ፍቅር ቲያትር ቤት እየታየ ያለ ቲያትር ነው። ይህ ቲያትር በአዲስ አበባ ባህልና ቱሪዝም ቢሮ የ5000 ብር የቅጣት እርምጃ ተወስዶበታል። ቲያትሩን ለቅጣት ያበቃው ምክንያት ደግሞ ቲያትሩን የማሳየት ፍቃድ ሳያገኝ አሳይቷል ስለተባለ ነው ተብሏል። ወንድ አይገባም ቲያትር በሀገር ፍቅር ቲያትር ቤት ተገምግሞና ከ2 አመት በላይ ወረፋ ጠብቆ መታየት ይጀምራል። የቲያትሩ መታየት ከጀመረ በኋላ ግን የባህል ቢሮ ቲያትሩ በሚታይበት በሰኞ ቀን 10 ሰዓት አካባቢ ወደ ሀገር ፍቅር ቲያትር ቤት ደብዳቤ ደርሳል ይላሉ ምንጮች። ይሄ ደብዳቤ ምን ይላል? በዛሬው ዕለት ይሄ ቲያትር ከኛ ቢሮ ፍቃድ ስላልወሰደ መታየት የለበትም እንዳታሳዩ የሚል የገዳ ደብዳቤ ማለት ነው። ነገር ግን የተመልካች ወረፋ ይዟል። ቲያትሩ ሊጀመር ጥቂት ሰዓታት ነው ደቂቃዎች ነው የሚቀሩት። ትኬት መቆረጥ ሊጀምር ነው። የቲያትሩ ሰዎችና የሀገር ፍቅር ቲያትር ቤት ንግግር ይጀምራሉ። እናንተው ጋር ነው ያስገመገሙ ነው፣ እናንተው ጋር ነው የታየው፣ ስለዚህ ፍቃድ ብለናችሁ ፍቃድ ያስፈልጋችሁም ብላችሁ ነበር። አሁን ግን ይሄው እንዲህ አይነት ነገር መጣ፣ ምን እናድርግ የሚል ነገር ንግግር ይጀምራሉ። በዚህ ንግግራቸው መሃል ቲያትር ቤቱ ግድ የለም እኔ ኃላፊነቱን ወስዳለሁ፣ ለዛሬ ይታይ፣ ከዛሬ በኋላ ያሉትን ነገሮች በመነጋገር እንፈታለን፣ የሚሆነው እናደርጋለን ይባላል። በዚህ መሃል ቲያትሩ የዛን ዕለት ለነበሩት ተመልካቾች ይታያል። ይሄ ከሆነ በኋላ የቲያትሩ ኃላፊዎች ወደ ቢሮ ያመራሉ። ጂአዲ ፕሮሞሽን ሰዎች ወደ ቢሮ አምልተው ንግግር ይጀምራሉ። ከኛ ቢሮ ፍቃድ ሳታወጡ ቲያትሩን አሳይታችኋልና በደንብና በህጉ መሰረት የ5000 ብር ቅጣት ይጣልባችኋል፣ ይህን ተግባራዊ አድርጉ ሲሉ ያዛሉ። ነገር ግን ጂአዲ ፕሮሞሽን አይ ቲያትር ቤቱ ፍቃድ ያስፈልገውም ብሎናል፣ እንደገና ደግሞ እንዲህ አይነት ነገርም ፍቃድ ሰጥቶናል ይላሉ። የወረቀት ፍቃድ አላችሁ ወይ ሲሉ ቢሮ ጥያቄ ያቀርባል። የወረቀት ፍቃድ የለንም፣ የቃል ፍቃድ ነው የተሰጠን ይላሉ። የቃል ፍቃድ ስለማያዋጣ በአሰራርም ስለማያስኬድ ተግባራዊ ይደረጋል ብሎ የ5000 ብር ቅጣት ጥሎበታል ማለት ነው። ወንድ አይገባም ቲያትርን ጀንበራ ሰፋ፣ ቅድስ ገብረስላሴ፣ መሰረት መኮንን፣ መክሊት ገብረ ዮሐንስ፣ ባንቺ አምላክ ስለሽና ይታወኑበታል። ጂአዲ ፕሮሞሽን አዘጋጅቶ ያቀርበዋል። ማርታ ጌታቸው እዚህ ያለችበት። አለም ፀሐይ በቀለ የፊልም የቲያትር ደራሲና ዳይሬክተር ነች። በዚህ ቲያትር ነው በጣም ብዙ ደከም ነበር። በዚህ አጋጣሚ እንኳን ደስ አለሽ ለላት እንወዳለን። ሁለተኛው ወሬ ምንድነው ዮኒ? ሁለተኛው ወሬ የ20 አመቱ ትዳር ባልተጠበቀ ሁኔታ ተቋጨ። የ20 አመቱ ትዳር ባልተጠበቀ ሁኔታ የተቋጨው እንዴት ነው የሚል ነው። እስቲ ግባበት ግዛቸው። በጣም ልክ ነህ። በትዳር ላይና በፍቅር ግንኙነት ወቅት የሚፈጠሩ አለመግባባቶች በቀላል መፈታት ሲችሉ ባልተጠበቀ ሁኔታ ይፈታሉ። ሰሞኑን በአዲስ አበባ ከተማ የተፈጠረው ይሄው ነው። አዲስ አበባ ከተማ ኮልፌ ቀራኒዮ ወረዳ 3 ውስጥ የተፈጠረው ታሪክ ለዚህ ማሳያም ይሆናል። በንግግር ሊፈታ የሚችል ነበር ግን አልሆነም ይላል ፖሊስ። እዚህ አካባቢ ላይ ኑራቸውን ያደረጉ ባልና ሚስቶች ለጊዜው ስማቸውን ማናነሳቸው በትዳር ዓለም 20 አመታትን አብረው ኖረዋል። በዚህ 20 አመት የትዳር ቆይታቸው 8 ልጆችን ወልደዋል። የመጨረሻ ልጃቸው 8 አመቷ ሲሆን ትልቋ ሴት ልጃቸው ዩኒቨርሲቲ ገብታለች። ጥንዶቹ ከቅርብ ጊዜ ወዲህ በመሐከላቸው አለመግባባት ይፈጠራል። ያለመግባባታቸው መንስኤ ደግሞ ባል ሚስትን አምሽተሽ መጣሽ፣ የት ገባሽ፣ አሁን ለምን ወጣሽ የመሳሰሉት ጥያቄዎችና ምክንያቶች ይሆናሉ። ይህን ጥርጣሬ በትዳር ላይ መከሰቱ ያለ ቢሆንም 8 ልጅ ከተወለደ በኋላ ግን ነገሩ አሳሳቢና ድርጊቱ ከተፈጸመ በኋላ የመሆኑ ግራ ጋብቶኛል ይላል ፖሊስም። እናም ሚስት ባለፈው እሁድ ከቤት ወጣ ስትመለስ ባል እስካሁን የት አምሽተሽ ነው የመጣሽው ሲል ጥያቄ ያነሳል። ጥያቄው ሙዳ ለመግባባት ይሄድና መጠነኛ ጭቅጭቅ ተፈጥሮ እሁድ ሌሊት በሰላም አድረው ይነጋል። ሰኞ በግምት ከ5 ሰዓት ከ30 ሲሆን የ2 አመትና የ5 አመት ህፃን ልጆቿን በአንድ ክፍል ውስጥ አድርጋ ሚስት ሶፋ ላይ ጋደም ብላ ነበር። ሶፋ ላይ ጋደም ብላ የነበረች ሚስቱን የተመለከተው ባል ጠጋ አላት። ጠጋ ብሎ ግን ለሰላምታ ለወሬ አልነበረ። አዘጋጅቶት በነበረው
የጨርቅ ገመድ አንገቷን አንቆ ገሏታል። በዚህም ጠርጥሬ በቁጥጥር ስር አውርዬዋለሁ ይላል ፖሊስ። ባለም ይህን ድርጊት ከፈጸመ በኋላ ወደ ኮልፌ ካራቆሬ ፖሊስ ጣቢያ በመሄድ ለፖሊስ እጁን ሰጥቷል። ለፖሊስ እጁን ከሰጠ በኋላም ጉዳዩ በምርመራና ወደ ቀጣይ ሂደቶች ለማብራት በዝግጅት ላይ እንደሆኑ ነው ስለ ጉዳዩ የጠየቅነው ፖሊስ ምላሽ ይሰጣል። ይሄ ነው ታሪኩ። አሳዛኝ ነው በጣም። አንድ የቲቪ ድራማ ፕሮዲዩሰር ለኢቢሲ ያልተለመደ ጥያቄ ያቀረበ። ለኢቢሲ ጥያቄ ያቀረበው የቲቪ ድራማ ፕሮዲዩሰር ማን ነው? ፕሮዲዩሰሩ ያቀረበው ያልተለመደ ጥያቄስ ምንድነው? ምንስ ምላሽ ተሰጠው? ለመካድ እንዲመች ነው ያላስቸገረኝ ምን ላድርግ ነው የምትለው ቤቲ? በጣም አሪፍ። በኢስት አፍሪካ ፊልም ፕሮዳክሽን የተሰራ ዘውትር እሁድ መዝናኛ ላይ የሚቀርበው ዳና ድራማ ነው ለኢቢሲ ጥያቄ ያቀረበው። ዳና ድራማ በተለያዩ ጉዳዮች የዜና ርዕስ ሆኖ ነበር። እንደዚህ ሆነ ሲባል በሳምንቱ አይሆንም የተባለው ሲባል ደግሞ እንዲህ አይነት ዜናዎች ሲፈጠር ነበር። የዜና የተለያዩ የፕሪንቲንግ ሚዲያውም የኤሌክትሮኒክስ ሚዲያውም ዜና ሆኖ ነበር። አሁን ዳና ምዕራፍ 3 በኢቢሲ እየታየ ሲሆን ክፍል 79 ላይ ደርሷል። ክፍል 79 ባለፈው ሳምንት ታይቷል። የዳና ድራማ ክፍል 79 ባለፈው ሳምንት በአንዳንድ ቦታዎች አልታየም። ስለዚህ በአብዛኛው ሀገራችን ከአዲስ አበባ ተጨማሪ በአብዛኛው ሀገራችን ክልሎች አልታየም። የሆነበት ምክንያት ደግሞ መብራት ስላልነበረ ነው ይላሉ አዘጋጆቹ። በመሆኑ የድራማ አዘጋጆች በሳምንቱ መጀመሪያ ላይ ወደ ኢቢሲ ይህንን ጥያቄያቸውን ይዘው ቀርበዋል። ድራማው በመላው ኢትዮጵያ በመብራት ምክንያት የተለያዩ ቦታዎች ላይ ሊታይ አልቻለም። ስለዚህ ክፍል 79 የፊታችን እሁድ መደገም አለበት። ይሄን ጥያቄያችንንም ኢቢሲ ሊቀበለን ይገባል ሲሉ ጥያቄ አቀርበዋል። ኢቢሲ ከዚህ በፊት እንደዚህ አይነት ጥያቄ ቀርቦለት እንደሚያውቅ ነው ለማወቅ የቻልነው። በተመልካች ጥያቄ በአድማጭ ጥያቄ የሚሉ ፕሮግራሞች ሲደገሙ ነው የምንሰማው የምንመለከተው። አሁን ግን በመብራት ምክንያት እንዲህ አይነት ጥያቄ ቀርቦለታል። የኢቢሲ ኃላፊዎችም ጥያቄውን ከተመለከቱና ከተወያዩበት በኋላ ለኢስት አፍሪካ ፊልም ፕሮዳክሽን ሰዎች ምላሽ ሰጥተዋል። የሰጧቸው ምላሽ እሺ ጥያቄያችሁን መርምረናል፣ ከመብራት ኃይል ማስረጃ ሰብስበናል፣ እንዳላችሁት በተለያዩ ቦታዎች ላይ መብራት አልነበረም፣ በመሆኑም ክፍል 79 ነገ ይደገማል ሲሉ ምላሽ ሰጥተዋቸዋል። ስለዚህ ዳና ድራማ ባለፈው ሳምንት የታየው ነገ በኢቢሲ በድጋሚ ይቀርባል ማለት ነው። ያልተለመደው ጥያቄ በመብራት ምክንያት መሆኑ ካዘጋጆቹ መቅረቡ። ዮኒ ቀጣይ ወሬ አንድ ታዋቂ ድምጻዊ በግዙፍ ዓለም አቀፍ የቴሌቪዥን ጣቢያ ዝግጅቱ ሊታይለት ነው። በግዙፍ ዓለም አቀፍ ቲቪ ጣቢያ ዝግጅቱ የሚታይለት ድምጻዊ ማን ነው? የታዋቂውን ድምጻዊ ስራዎች የሚያሳየው የቴሌቪዥን ጣቢያ ሴቱ ነው። በጣም አሪፍ። የዚህ ድምጻዊ ዝግጅት የሚታየው ባለፈው ሳምንት እንደሰማችሁት ወይ እንዳያችሁት ዝነኛው የምግብ ባለሙያ ማርከስ ሳሙኤልሰን ወደ ኢትዮጵያ መጥቶ ነበር። ማርከስ ወደ አሜሪካ ተመልሶ ሄዷል። ባለቤቱ ግን እዚህ ነው ያለችው። ማርከስ ወደ ኢትዮጵያ የመጣው ብቻውን አልነበረም፣ ከባለቤቱ ማያ ኃይሌ ጋር ሲሆን አብረውት ደግሞ አንጋፋውና ታላቁ የሚዲያ ተቋም ሲኤንኤን ነበሩ። ማርከስ ከሲኤንኤን ጋር ወደ ኢትዮጵያ የመጣበት ዋናው ምክንያት በሲኤንኤን የቴሌቪዥን ጣቢያ ላይ የሚተላለፍ ፕሮግራም ለመስራት ነው። ፕሮግራሙ ደግሞ በኢትዮጵያ ምግብ ባህል ኢትዮጵያ አሁን ባለችበት ሁኔታ በአጠቃላይ ግን በብዛት የኢትዮጵያን ምግብ ዝግጅት ላይ የሚያተኩር ፕሮግራም ለመስራት ነው። በመሆኑም ይሄንን የኢትዮጵያን ምግብ ያሰራሩን አበላሉን አካሄዱን የሚያሳይ ፊልም ቀርጸዋል። ዶሮዋ ከነነፍሷ እንዳለች ከመጀመሪያው ጀምሮ ስትታረድ ስትበለስ ስትገነጣጠል ቆጮንም እንዲሁ ከእንሰቱ ጀምሮ ክትፎን ደግሞ ካከታተፉ ጀምሮ የሚያሳይ ፕሮግራም ለመስራት ነው የመጡት። ይሄንን ዝግጅት ደግሞ ለመቅረጽ በተለይ የቆጮውን ወደ ጉራጌ ብሔረሰብ ሄደው ነበር። የቆጮ አዘገጃጀትን ለማሳየት የማርከስ ባለቤት ማያ ኃይሌ ቤተሰቦች የቆጮ አዘገጃጀትን ከእንሰቱ ጀምሮ እንዴት እንደሚሰራ ሲያሳዩ ወይንም ሲሰሩ በሲኤንኤን ላይ የተቀረጸ ሲሆን የዶሮ ዝግጅትን ደግሞ ራሱ የምግብ ሙያው ባለቤት ባለሙያ
ማርከስ ሳሙኤልሰን ሲሰራ ተቀርጿል። ከዚህ በተጨማሪ በአዲስ አበባ ጎዳናዎችም ላይ የተዘዋወሩ የተለያዩ የአዲስ አበባን ገጽታና የባህል ቤቶችንም ተቀርጿል። ትናንት ምሽት ደግሞ ዋቢ ሸበሌ ሆቴል ላይ ለዚህ ዝግጅት ማጀቢያ የሚሆን ሙዚቃ አስፈልጎ ነበር። በመሆኑም 50 በላይ የሆኑ እንግዶች በተገኙበት ዝነኛው አንጋፋው ድምጻዊ ማህሙድ አህመድ ስራውን አቅርቧል። ከማህሙድ በተጨማሪም ባህላዊ ዘፋኞች በዋቢ ሸበሌ ሆቴል ስራቸውን አቅርበዋል። ይሄ ሙዚቃ ከኢትዮጵያ ባህላዊ ምግብ አሰራርና አዘገጃጀት ጋር በማጀቢያነት ለማቅረብ ተፈልጎ የተቀረጸ እንደሆነም ለማወቅ ችለናል። በአጠቃላይ CNN የምግብ ዝግጅቱንም የአንጋፋው ድምጻዊ ማህሙድ አህመድን ሙዚቃና የሌሎችንም ባህላዊ ተወዛዋዦች ሙዚቃ ስራዎችን ጨምሮ በጣቢያው ላይ በሰኔ ወር ያስተላልፈዋል ተብሎ ይጠበቃል። ስለዚህ ይሄ ነበር ታሪኩ። እዚህ አንጋፋው አርቲስት ማህሙድ አህመድ ለዋናው ፕሮግራሙ የተፈለገው የማርከስ ዝግጅት ነው። ለዛ ማጀቢያ የሚሆን ሙዚቃውን ለማቅረብ አንድ የመጨረሻ ወሬ ቀረናል። አንድ ዝነኛ አርቲስት በሙያ ባልደረባው ላይ ማዕቀብ ጣለ። በሙያ ባልደረባው ላይ ማዕቀብ የጣለው ዝነኛ አርቲስት ማን ነው? አርቲስቱ በሙያ ጓደኛው ላይ ጣለው ማዕቀብስ ምንድነው? በጣም አሪፍ። ማዕቀብ የጣለው አርቲስት ዝነኛው ኤፍሬም ታምሩ ነው። ኤፍሬም ታምሩ ማዕቀብ የጣለበት የሙያ ባልደረባው ደግሞ አሸናፊ ለገሰ ነው። አሸናፊ ለገሰ በ1999 ተጀምሮ 2000 ዓመተ ምህረት ላይ ያለቀው የኢትዮጵያን አይዶል የድምጽ ውድድር ላይ ከቀረቡት ተወዳዳሪዎች መካከል አንደኛ የወጣ አርቲስት ነው። አሸናፊ ለገሰ ከናዝሬት የተወከለ ተወዳዳሪ ሲሆን በወቅቱ በኤፍሬም ታምሩ ዘፈኖች ይወዳደር ነበር። በተለይ በመጨረሻው ውድድር ላይ የኤፍሬም ታምሩን እስኪተዋት የሚለውን ዘፈን መርጦ ተወዳድሯል። ዳኞች የመረጡለት ዘፈን ደግሞ የአንጋፋው ድምጻዊ የሚኒሊኮስ ናቸው እኔሱ ሸቴን ነው የሚለውን ዘፈን በማቀንቀን ነበር። እነዚህ ሁለቱን ዘፈኖች አቀንቅኖ ከቀረቡት ተወዳዳሪዎች የተሻለ በማምጣቱ አንደኛ ሊሆን ችሏል። በአንደኛ በመውጣቱ ምክንያት ደግሞ አወዛጋጆቹ አወዳዳሪ አካሎቹ የአቶዝ መኪና ሽልማት ተሰጥቶታል። አሸናፊ በአሁን ሰዓት ቦሌ ማተሚያ ቤት ጀርባ በሚገኘው መሳፍንት ቤት እየሰራ ይገኛል። 1 አመት ያህል አስቆጥሯል በዚህ ቤት ስራውን ሲያቀርብ ስራውን ሲሰራ ማለት ነው። በዚህ ቤት አሸናፊ የሚዘፍናቸው ዘፈኖች እንደተወዳደረበት ሁሉ የኤፍሬም ታምሩ ነው። ከኤፍሬም ታምሩ በተጨማሪ የማዲንጎ አፈወርቅንም ስራ ያቀርባል። ባለፈው ቅዳሜ ግን በዚህ ቤት ለስራ አምርቶ መደበኛ ስራው ላይ ተገኝቶ ነበር። እኩለ ሌሊት ተጋምሶ ሌሊቱ ሊነጋጋ ሲል ኤፍሬም ታምሩና ጓደኞቹ ወደዚህ ቤት ይመጣሉ ይላሉ ምንጮች። እናም ኤፍሬም ከጓደኞቹ ጋር ወደዚህ ቤት ከመግባቱ በፊት ግን ዘፈኔ እዚህ ቤት የማይዘፈን ከሆነ ነው መገባው፣ ስለዚህ ለባለቤቱም ለኃላፊዎቹም ንገሩ ሲል ጓደኞቹን ልኳቸዋል ይላሉ ምንጮች። ጓደኞቹም የኤፍሬምን ሐሳብ ለቤቱ ባለቤት ይነግራሉ። የቤቱ ባለቤትም በሁኔታው ግር ይልና ይደነግጣል። ነገር ግን ደንበኛው ስለሆነ የደንበኛውን ትዕዛዝ ለማክበር ሲል ድምጻዊ አሸናፊ ለገሰን ካሁን በኋላ የኤፍሬምን ስራዎች እንዳትጫወት፣ ምክንያቱ ደግሞ ኤፍሬም እየመጣ ነው ዘፈኔ እንዳይዘፍንብኝ ሲል ጥያቄ አቀርቧል ሲል ይነግረዋል። የሙዚቃ ተጫዋቾቹም በሁኔታው ግራ ይጋባሉ። ድምጻዊ አሸናፊ ለገሰም ያልጠበቀው ነገር ስለሆነ ይደናገጣል። ኤፍሬም ታምሩ ከዚህ በፊት ከ6 እስከ 7 ጊዜ ወደዚህ ቤት መጥቶ ተዝናንቷል። ዘፈን እየመረጠም ይሄንኑ ልጅ የራሱን ዘፈን ሲያዘፍን ነበር ይላሉ ምንጮች። ዛሬ ግን ምን እንደተከሰተ አልታወቀም። ሽልማቱ ሁሉ ሲሸልመው ነበር ይላሉ እነዚህ ምንጮች ጨምረው። አሁን ግን ምን እንደተከሰተ ሳይታወቅ ዘፈኔን እንዳይዘፍንብኝ የሚል ነገር አምጥቷል። በዛ ምክንያት ሳይዘፍን ቀርቷል። ስለ ጉዳዩ አሸናፊ ለገሰን ጠይቀነው ነበር። አሸናፊ ለገሰ ድርጊቱ እውነት ነው ተፈጽሟል፣ ዝርዝር ማብራሪያ ግን ለመስጠት ቸገራለሁ ሲል ምላሹን ሰጥቶናል። ይህንን ድርጊት ፈጽሟል የተባለውን ኤፍሬም ታምሩን ለማግኘት ያደረግነው ጥረት በስልኩ ይሰራ ስላልቻለ ልናገኘው አልቻለም። ስለዚህ ማዕቀብ የጣለው ድምጻዊ ኤፍሬም ታምሩ ነው። ዘፈኔን እንዳዘፈን ያለው ተባለው ደግሞ አሸናፊ ለገሰ። የኤፍሬም ታምሩን አስተያየት ለመስማት
እንዳልቻልክ ስትናገር አድማጮቻችን የሚያምኑ ይመስለኛል ወዲያው። ምክንያቱም አስቴር ማን ነው ኤፍሬምን ማግኘት በጣም ከባድ ነው አይደል? አዎ እንግዲህ ጊዜ ሞክረን አላገኘ ነው። አዎ